የፋኖ ኃይሎች በውጊያ ማዕከልነቷ የምትታወቀውን ከተማ ሲቆጣጠሩ በመላ ሀገሪቱ የተጠራው የተቃውሞ ሰልፍ በተያዘለት የጊዜ ቀጠሮ እንደሚካሄድ ኢህአፓ ማረጋገጫ ሰጥቷል። ብልጽግና ከፍተኛ ጭንቀት ውስጥ ወድቋል። የጅምላ ፈሳና እስር ሊጀምር እንደሚችል ተጠቁሟል። ቀዳሚ መረጃችን ነው። በራያ ግንባር በቀጠለው ከባድ ውጊያ 3 ኮሎኔሎችን ጨምሮ 8 ወታደራዊ አዛዦች ተገድለዋል። ወታደራዊ እልቂቱ ጨምሯል። አገዛዙ ወታደሮችን በጅምላ መቅበሩም ተሰምቷል። ሰራዊቱ ደንግጧል። በሌላ በኩል ከፍተኛ የብልጽግና ባለስልጣናት በፋኖ ኃይሎች ቁጥጥር ስር ውለዋል። አንደኛው ባለስልጣን ሊያመልጥ ሲሸሽ ተመቶ ቆስሏል። ሌሎች አመራሮች ተበትነዋል። ሌላኛው የግንባር መረጃችን ነው። ከወደ ትግራይ በተከታታይ እየወጡ ያሉ መረጃዎች የቀጣዩን ጦርነት ምዕራፍ መከፈት የሚያሳዩ ሆነዋል። የህወሓት አመራሮች እርስ በርስ ለመበላላት የመጨረሻው ጫፍ ላይ ደርሰዋል። በአክሱም የህወሓት ማዕከላዊ ኮሚቴ ስብሰባ የቀጣዩን ጦርነት ያረጋገጠ የፖለቲካ ውሳኔ ማህተም ያረፈበት ነው ተብሏል። በሌላ በኩል አንድ ዓለም አቀፍ የጦርነት ዳታና የግጭት መረጃ ተንታኝ ተቋም ያወጣው የምርመራ ዘገባ ያደረገውን ክብደት አመላክቷል። በጉዳዩ ላይ ሰፋ ያለ ወታደራዊ መረጃ ይዘናል። በ4 ኪሎ ከባድ የውስጥ ትርምስ ተፈጥሯል። የኦህዴድ ገዢዎች በመፈንቅለ መንግስት ስጋት እየተናጡ ነው። ከዚህ ጋር ተያይዞ የብልጽግናው አለቃ አብይ አህመድ በቤተ መንግስታቸው የግቢ ደህንነቶች ላይ እርምጃ መውሰዳቸው ተሰምተዋል። ከኦህዴዶች ጀርባ ሚስጥራዊ ሹመት በማድረግ ቁልፍ የደህንነትና የጸጥታ ባለስልጣናትን ከስራ ውጪ ማድረጋቸው ውስጣዊ ትርምሱን ያሳየ ሆኗል። አብራችሁን ስትዘልቁ ትሰሙታላችሁ። የአሜሪካ F-16 ጄቶች ለግዳጅ ዝግጁነት በድንገት ከመሬት ተነስተዋል። በሌላ በኩል ፕሬዚዳንት ትራምፕ ከኢራን ጋር በሚኖረን ድርድሩ በስምምነት የሚጠናቀቅ ከሆነ በፊርማው ስነ ስርዓት ላይ ለመገኘት እኔ ራሴ ወደ ፓኪስታን ኢስላማባድ የማመራ ይሆናል ሲሉ ተሰምተዋል። የተኩስ አቁም ስምምነቱ ሊጠናቀቅ 2 ቀናት ብቻ ቀርተውታል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በውጊያ ማዕከልነቷ የምትታወቀውን ከተማ ሲቆጣጠሩ በመላ ሀገሪቱ የተጠራው የተቃውሞ ሰልፍ በተያዘለት የጊዜ ቀጠሮ እንደሚካሄድ ኢህአፓ ማረጋገጫ ሰጥቷል። በወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሰው 105ኛ ኮር 33ኛ ክፍለ ጦር ለተከታታይ ቀናት ሲያካሄድ የነበረውን ወታደራዊ ግስጋሴ በማጠናከር ትናንት ሚያዝያ 8 ቀን 2018 አመሻሹን የልጓም ከተማን ሙሉ በሙሉ በቁጥጥር ስር መዋሉን አስታወቀ። የምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር በውጊያ ማዕከልነቷ የምትታወቀውን ልጓም ከተማ በተቆጣጠረበት ውጊያ በርካታ ሰብአዊ ጉዳት መድረሱን ሰምተናል። ክፍለ ጦሩ ባለፉት ቀናት በአካባቢው በነበሩ ግንባሮች ካገዛዙ የጥምር ኃይል ጋር ባደረገው ብርቱ ተጋድሎ ቁጥሩ በውል ያልታወቀ በርካታ የአገዛዙ ወታደሮችን በመደምሰስ ወታደራዊ የበላይነት መቀዳጀቱን ነው እዙ በግንባር መረጃው ላይ ያረጋገጠው። የብልጽግና ጥምር ጦር የመከላከል ወረዳ የሆነውን ምሽግ በመስበር ወደ ከተማዋ ዘልቀው የገቡት የፋኖ ኃይሎች በአሁኑ ሰዓት ከተማዋን በቁጥጥራቸው ስር መዋሏን ከከተማው ነዋሪዎች አረጋግጠናል። አፋብን ምኒልክ ዕዝ በበኩሉ 33ኛ ክፍለ ጦር በልጓም ከተማና በዙሪያዋ ባሉ ግንባሮች ያስመዘገበውን ድል እንዲሁም በአገዛዙ ጦር ላይ የደረሰውን ዝርዝር ሰብአዊና ቁሳዊ ኪሳራ በሚመለከት ዛሬ ሚያዝያ 9 ቀን አመሻሹን የተጠቃለለ የአውደ ውጊያ ሪፖርት እንደሚያቀርብ አስታውቋል። እንዲህ አይነት የከተማ ውጊያዎች ተጠናክረው በቀጠሉበት የውጊያ እውነታ ውስጥ በመላ ሀገሪቱ የተጠራው የተቃውሞ ሰልፍ በተያዘለት የጊዜ ቀጠሮ እንደሚካሄድ ኢህአፓ ማረጋገጫ ሰጥቷል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በህገ መንግስቱ የተረጋገጠውን የመሰብሰብ መብት በመጥቀስ ከኢትዮጵያ ብሔራዊ ምርጫ ቦርድ ፍቃድ ባያገኝም እንኳን በሚያዝያ 30 ቀን የታቀዱ ሰልፎችን እንደሚያካሄድ የሰጠውን መግለጫ ጠብቆ በዕለቱ እንደሚያካሄድ አረጋግጧል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ለአዲስ ስታንዳርድ እንደገለጹት ፓርቲው የታቀዱትን ተቃውሞዎች አስመልክቶ ለምርጫ ቦርድ በይፋ ማሳወቂያ ያስገባ ቢሆንም እስካሁን ምንም አይነት ምላሽ አላገኘም። ለብሔራዊ ምርጫ ቦርድ ላስገባነው ደብዳቤ እስካሁን ያገኘነው ምላሽ የለም፣ ምንም ያሳወቁን ነገር የለም፣ አሁንም እየጠበቅን ነው ብለዋል። ምንም አይነት ምላሽ ባይሰጥም ፓርቲው ካስፈለገ ከምርጫ ህጉ ማዕቀፍ ውጪ
ለመንቀሳቀስ መዘጋጀቱን ፓርቲው መወሰኑን ሚኒስትረ ስላሴ አረጋግጠዋል። ይህ ሰልፍ በምርጫ ቦርድ ማዕቀፍ ሊከናወን የማይችል ከሆነ ከምርጫ ህጉ ውጪ ህገ መንግስታዊ መብታችንን እንጠቀማለን ሲሉ ነው የፓርቲያቸውን አቋም ያስታወቁት። ፓርቲው በ10ሩም ከተሞች ሰልፉን ለማካሄድ ዝግጅቱ መቀጠሉንና አዘጋጆቹም ሰልፎቹን በተመሳሳይ ጊዜ ለማከናወን ዝግጁ መሆናቸውን ገልጸዋል። ኢህአፓ በ10 የኢትዮጵያ ዋና ዋና ከተሞች ግዙፍ የተቃውሞ ሰልፍ መጥራቱን በይፋዊ ጥሪው ማስታወቁን ተከትሎ አገዛዙ ከባድ ድንጋጤ ውስጥ ገብቷል። የሰልፉ አስተባባሪ የሆኑ የፓርቲው አመራሮች ጦርነት ይቆም፣ የንጹሐን ጭፍጨፋና የማንነት ተኮር እስር ዘመቻ ሰለባዎች ይፈቱ ሲሉ የጠሩት ሰልፍ የፊታችን ሚያዝያ 30 በ10 ዋና ዋና ከተሞች እንደሚካሄድ ይጠበቃል። በዚሁ መሰረት ህዝባዊ የተቃውሞ ሰልፍ በአዲስ አበባ፣ ባህር ዳር፣ ጎንደር፣ መቀሌ፣ ሐዋሳ፣ አሶሳ፣ ናዝሬት፣ አምቦ፣ ድሬዳዋና ሐረር ከተሞች ለማካሄድ ኢህአፓ ሙሉ ዝግጁ ሆኖ እየሰራ መሆኑን አረጋግጧል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በ10ሩ የኢትዮጵያ ዋና ዋና ከተሞች የተቃውሞ ሰልፍ መጥራቱን ተከትሎ የብልጽግናው አገዛዝ ከፍተኛ ድንጋጤ ውስጥ የገባ ሲሆን የንቅናቄ ከቀጠለው ጦርነት ጋር ተያይዞ ለስልጣኔ ያሰጋኛል የሚል ግምገማ ላይ የደረሰ መሆኑን ተከትሎ በቀጣይ መጠነ ሰፊ የእስር ዘመቻዎችን ሊከፍት እንደሚችል ከወዲሁ ተጠቁመዋል። እንዲያም ሆኖ ኢህአፓ ለአዲስ ስታንዳርድ ዳግም እንዳረጋገጠው ሚያዝያ 30 ላይ በ10ሩም ዋና ዋና ከተሞች አደባባዩ ላይ እንገናኝ ሲል ጥሪውን አቅርበዋል። በርካታ ወታደራዊ አዛዦች ተገደሉ። ወታደራዊ እልቂቱ ጨምረዋል። አገዛዙ ወታደሮችን በጅምላ ቀብረዋል። ሰራዊቱ ደንግጠዋል። በሌላ በኩል ከፍተኛ የብልጽግና ባለስልጣናት በፋኖ ቁጥጥር ስር ውለዋል። አንደኛው ባለስልጣን ሊያመልጥ ሲሸሽ ተመቶ ቆስሏል። ሌሎች አመራሮች ደግሞ ተበትነዋል። ከንፋስ መውጫ ከተማ ወደ ሳሲ በሰራዊት ታጅበው ለምርጫ ቅስቀሳ እንቅስቃሴ ያደረጉ የብልጽግና አመራሮች ጨምሮ በርካታ የአገዛዙ ጦር በፋኖ ኃይሎች ተመተው ተበትነዋል። በአፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ዋና ወታደራዊ አዛዥ በአርበኛ አንደበት ክንዳለም እየተመራ ለምርጫ ቅስቀሳ የተሰማራውን የብልጽግና ፖሊስ አመራር ሳጅን ደሞዝ ገደፋው መኩሪያውን ጨምሮ በርካታ አመራሮችና አባሎቹን አስፈጅቶ የምርጫ ካርድና ኮሮጆውን በትኖ ሸሽቷል ሲል ያስታወቀው ኮሩ ነው። በተመሳሳይ በዋግምራ ዞን ዳህና ወረዳ የወረዳው የብልጽግና ሹምና የምርጫ አስፈጻሚ አመራሮች በፋኖ ቁጥጥር ስር ውለዋል። በወረዳው አንድ የብልጽግና ባለስልጣንና 4 የምርጫ አስፈጻሚዎች በፋኖ ኃይሎች ሲያዙ፣ ሌላኛው የወረዳው ትምህርት ጽሕፈት ቤት ምክትል ኃላፊ ለማምለጥ ሲሸሽ ተመቶ መቁሰሉን ከአካባቢው ምንጮች ሰምተናል። አፋብን ምኒልክ ዕዝ በበኩሉ በዋግምራ ግንባር ሰቆጣ ዙሪያ በተከታታይ ኦፕሬሽን በመፈጸም ላይ መሆኑን አረጋግጦ በዚህ እርምጃ በርካታ የአገዛዙ ወታደሮችና ካድሬዎች እንዲሁም ባለስልጣናት ከፍተኛ ጉዳት ማስተናገዳቸው በግንባር መረጃው ላይ አመላክተዋል። ከተደመሰሱና ከተማረኩ ወታደሮች እንዲሁም በቁጥጥር ስር ከዋሉ ባለስልጣናትና ምርጫ አስፈጻሚዎች በተጨማሪ ገዢ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ውለዋል። በሌላ በኩል በራያ ግንባር በቀጠለው ከባድ ውጊያ 3 ኮሎኔሎችን ጨምሮ 8 ወታደራዊ አዛዦች ተገድለዋል። በተጠቃለለው የግንባር መረጃ ላይ እንደተመላከተው ከ500 በላይ የአገዛዙ ወታደሮች ተገድለው አስክሬናቸው በኦራልና የጭነት ተሽከርካሪ ተጭኖ ወደ ሐራ ከተማ ተወስዶ በጅምላ ተቀብሯል። ብልጽግና በምርጫ እቅድ ከያዘው ልዩ ዘመቻ ጋር ተያይዞ ከባዱን ሰብአዊና ወታደራዊ ኪሳራ በዚህ መልክ ማስተናገዱን ቀጥሏል። በራያ ግንባር 4ኛ ቀኑን በያዘው ውጊያ ወደ ተኩለሽ አዲስ ስምሪት ሰጥቷል። በዚህ የቆቦ ግንባር ከፍተኛውን ኪሳራ ያስተናገደው አገዛዙ 6ኛ ዙር የአየር ድብደባ ፈጽሟል። በ3 ቀናት ልዩነት 6ኛው የድሮን ጥቃት የተፈጸመው ጮቢበር ጨፌ መንደር በተባለ አካባቢ ነው። በዚሁ ቀጠና አሁንም ሌላ የድሮን ጥቃት ለመፈጸም የድሮን ቅኝት እየተደረገ መሆኑን ዛሬ ሚያዝያ 9 ቀን ከስፍራው የደረሰን መረጃ ያሳያል። ከወሎ ቤት አማራ የግንባር መረጃዎች ወደ ጎንደር ቀጠና ስናልፍ በምዕራብ ጎንደር መተማና ቋራ አዲስ ትዕዛዝ ወርዷል። ትዕዛዙን ተከትሎ ከመተማ ወደ ሽንፋና ቋራ አዲስ ወታደራዊ እንቅስቃሴ ላይ በነበረ እግረኛና ሜካናይዝድ ሰራዊት ላይ ፋኖ ተኩስ ከፍቶ ለሰዓታት ውጊያ አካሂዷል። በዚህ ውጊያ የደረሰው የጉዳት መጠን ዝርዝር መረጃ ይፋ ባይሆንም መጠነ ሰፊ የሚባል ሰብአዊ ጉዳት መመዝገቡን የፋኖ ምንጮች ገልጸዋል። በአካባቢው የተሰማራው የብልጽግና ሰሜን ምዕራብ እዝ በመተማ በኩል እስከ አርማጭሆ የሱዳን አዋሳኝ ኮሪደሮች፣ በቋራ በኩል ባሉ የኮሪደር ቀጠናዎች ተጨማሪ ኃይል እንቅስቃሴ በማድረግ ቀጠናውን ለመዝጋት እግረኛና ሜካናይዝድ ኃይል ወደ ድንበር ማሰማራቱን ቀጥሏል። የፋኖ ኃይሎች በበኩላቸው በቋራ መስመር ከ2 ዓመት በላይ የተቆጣጠሩትን ኮሪደር ለማስከበር የሙሉ ውጊያ ለማድረግ ዝግጅት ላይ መሆናቸውን ከፋኖ ምንጮች ሰምተናል።
የህወሓት አመራሮች እርስ በርስ ለመበላላት የመጨረሻው ጫፍ ላይ ደርሰዋል ተባለ። በጉዳዩ ላይ አንድ ዓለም አቀፍ የጦርነት ዳታና የግጭት መረጃ ተንታኝ ተቋም ያወጣው የምርመራ ዘገባ የአደጋውን ክብደት አመላክተዋል። በአክሱም የህወሓት ማዕከላዊ ኮሚቴ ስብሰባ የቀጣዩን ጦርነት ያረጋገጠ የፖለቲካ ውሳኔ ማህተም ያረፈበት ነው ተብሏል። ከወደ ትግራይ በተከታታይ እየወጡ ያሉ መረጃዎች የቀጣዩን ጦርነት ምዕራፍ መከፈት የሚያሳዩ ሆነዋል። እንደ መረጃው ምንጮች የህወሓት ማዕከላዊ ኮሚቴ ስብሰባ ትናንት ሚያዝያ 8 ቀን ምሽት ላይ ተጠናቋል። ማዕከላዊ ኮሚቴው በትግራይ ፖለቲካ ላይ ወሳኝ የሚባሉ ውሳኔዎችን እንዳሳለፈ ተጠቁሟል። በውሳኔው ላይ የትግራይ ጊዜያዊ አስተዳደር እንዲፈርስ በአብላጫ ድምጽ ወስኗል ያሉት የመረጃው ምንጮች ውሳኔው በ39 ድጋፍ በ4 ተቃውሞና በ2 ድምጽ ተአቅቦ ማጽደቁን ጠቁመዋል። ከነገ ሚያዝያ 10 ጀምሮ የሲቪልና ወታደራዊ አደረጃጀቶችን በማካተት በብልጽግናው አለቃ አብይ አህመድ ስልጣናቸው ለ1 ዓመት የተራዘመላቸውን ሌተናል ጄኔራል ታደሰ ወረደ በሚመሩት ጊዜያዊ አስተዳደር ላይ ጠንካራ ተቃውሞ ለማሰማት ተወስኗል ያሉት ምንጮች የማዕከላዊ ኮሚቴውን ውሳኔ ለዓለም አቀፍ ማህበረሰብ ተደራሽ ለማድረግ በእንግሊዝኛ ቋንቋ ጭምር መግለጫ ይፋ እንደሚደረግ ይጠበቃል ያሉት የመረጃው ምንጮች የህወሓት ወታደራዊ አመራሮች በበኩላቸው በዚያው በአክሱም ከተማ ተጨማሪ ስብሰባ ላይ መሆናቸውን ለጣቢያችን ባደረሱን መረጃ ላይ አመላክተዋል። የወታደራዊ አመራሮቹ ስብሰባ ለቀጣዩ ጦርነት የሚደረግ እንደሚሆን ነው መልከታቸውን ያስቀመጡት። እንዲህ አይነት ከባድ ውሳኔዎች እየተላለፈባት በምትገኘው ትግራይ የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ በገዛ ጓዶቻቸው መፈንቅለ ስልጣን ሊፈጸምባቸው ቀናት እየተቆጠሩ ይገኛል። ለደጀን ፕሬዝዳንት ጽህፈት ቤት የቀረቡ ሌሎች የመረጃ ምንጮች በበኩላቸው ጄኔራሉ የህወሓት የፖለቲካ አመራሮች ውስጥ ስንጥቃት በመፍጠር ተሳክቶላቸዋል፣ ብቻቸውን አልቆሙም ይላሉ። ጄኔራሉ የህወሓት ማዕከላዊ ኮሚቴ በአክሱም ከተማ ለስብሰባ በተቀመጠበት የመጀመሪያ ቀን የካቢኔ ስብሰባ ጠርተው ምልዓተ ጉባኤውን ጨምሮ የህወሓት ከፍተኛ አመራሮች ባልተገኙበት ሁኔታ የትግራይ ቴሌቪዥንና የግል ሚዲያ ጋብዘው መግለጫውን ሳያቆራርጡ እንዲያሰራጩ በማዘዝ አቋማቸውን አሳይተዋል። ጄኔራሉ ከፌዴራል ጋር ለ3 ወራት ግንኙነት ሳይኖራቸው ቆይተው በመጨረሻም ወደ አዲስ አበባ ብቻቸውን አምርተው ያን ሪፖርት ለብልጽግናው አለቃ አብይ አህመድ ካቀረቡ በኋላ የገጠማቸው ፈተና ከብደዋል። ጄኔራሉ ለህወሓትና ለብልጽግና ተቃራኒ አቋም አጫዋች መሆናቸው ፈትኗቸዋል ነው የሚሉት የመረጃው ምንጮች። በጄኔራሉ ጉዳይ ህወሓትም ብልጽግናም ጊዜ እየጠበቁ አጀንዳ ስለሚያደርጓቸው በስልጣናቸው ጉዳይ በሁለቱም ወገን ግልጽነት አለመኖሩን እንዳሳስባቸው ምንጮች ጠቁመዋል። ብልጽግና ለፕሮፓጋንዳ ይጠቅመኛል ያለውን ሪፖርት በፋና ዘጋቢ ፊልም ከሰራ በኋላ የጄኔራሉን ስልጣን ለ1 ዓመት መራዘሙን እንዲያውቁ ያደረገው በዜና መሆኑ ታደሰ ሲናገሩ ተሰምተዋል። ህወሓት በበኩሉም ስልጣኑን አልቀበልም ብለህ መግለጫ ስጥ ብሎ ሲያስገድዳቸው በግልጽነት እንወያይበት የሚል ጥያቄ አቅርበው ምላሽ ማጣታቸውን በማስታወስ አልቀበልም ማለት የልጅ ስራ ነው፣ በወከባ የሚደረግ የለም፣ ውሾችን ፈተህ የሚደረግ ነገር የለም፣ በስርዓት ነው ልቀየር የምችለው፣ ከዚህ ውጭ አልለቅም ሲሉ ወታደራዊ ምላሽ መስጠታቸው ከትናንት ምሽቱ የህወሓት ማዕከላዊ ኮሚቴ ውሳኔ አኳያ መጪውን ጊዜ ከባድ አድርጎታል ይላሉ የመረጃው ምንጮች። ጄኔራሉ በወከባ አጣድፋችሁ አታወርዱኝም እያሉ ያሉት በጌታቸው ረዳ ላይ የሆነውን ወከባ ከግምት ውስጥ በማስገባት እኔ እንደ ጌታቸው ረዳ አይደለውም የሚል መልእክት እያስተላለፉ መሆኑን ምንጮች ያስረዳሉ። ጄኔራሉ ለህወሓት ከፍተኛ አመራሮች እንዲህ ሲሉ ማሳሰባቸው በመረጃው ላይ ተመላክተዋል። የውስጥ ፖለቲካችን ተከፋፍሏል። ጠላት የሚፈጥር ማሽን ሆነናል። ሌላ መከፋፈል አንፍጠር። ሂዶ መጣ ብልጽግና ሆነ የሚል እንዳለ አውቃለሁ። አንገፋፋ። መንግስት ጥላ ሆኖ ለሁሉም መጫወቻ ሜዳ መፍጠር አለበት። የተለያየ አመለካከት ይዞ ለመኖር አይመችም። የምንሰባሰብበት ነገር መፈጠር አለበት ሲሉ ቢማጸኑም ህወሓት በጄኔራሉ ስልጣን ላይ የፖለቲካ ውሳኔ ወስነዋል። ታደሰ ተማጽኖ አቀረቡበት በተባለው አቋማቸው ለጦርነት ምክንያት የሚሆኑ ነገሮች አሉ። እያንዳንዱ ለጦርነት ምክንያት የሆኑትን ወደ ጦርነት መቀየር የለብንም። ጥንቃቄ ይደረግ። ጦርነት በስሌት እንጂ በስሜትና በፉከራ አይሆንም። ጦርነቱን ማስቀረት ባይቻል እንኳን እጃችን ላይ ያሉ አማራጮችን አሟጠን መጠቀም አለብን ማለታቸው ተጠቁሟል። ይበንዲ እንዳለ በትግራይ የቀጠለውን የፖለቲካ ቀውስ የተመለከተ አነጋጋሪ ትንተና ወጥቷል። በጉዳዩ ላይ ዓለም አቀፍ ደረጃ የጦርነት ዳታና የግጭት መረጃዎችን የሚያጠናው ኤክሌድ የተሰኘ ዓለም አቀፍ ተቋም ያወጣው የምርመራ ዘገባ በህወሓት ውስጥ በተፈጠረው አደገኛ መከፋፈል የክልሉን እጣ ፈንታ ወደማይታወቅ አቅጣጫ እየመራ መሆኑን በስፋት ይተነትናል። ተቋሙ ለንባብ አየር ላይ በዋለው ትንተናው አደጋው ከትግራይ አልፎ ሀገራዊ አንድነትን የሚፈታተን አዲስ የፖለቲካ ማዕበል ይዞ እየመጣ መሆኑን አመላክተዋል። የምርመራ
በማመራት ዘገባው በትግራይ ክልል ውስጥ አዲስ የፖለቲካ ለመረጋጋት ማዕበል እየተከታተለ ይገኛል ብለዋል። የተቋሙ የምስራቅ አፍሪካ ከፍተኛ ተንታኝ ዶክተር ጃላሌ ጌታቸው ቢሩ ባቀረቡት ትንታኔ መሰረት በህወሓት ውስጥ የተፈጠረው አዲስ የውስጥ መከፋፈል አለመረጋጋቱ ዋና መንስኤ እየሆነ ነው። አዲሱ የህወሓት ክፍፍል ቀደም ሲል ከነበሩት ልዩነቶች ሰፋ ያለና የክልሉን የጸጥታ ሁኔታ ወደ ከፋ ደረጃ ሊወስደው እንደሚችል ተመራማሪው ስጋታቸውን አጋርተዋል። ተመራማሪው ዶክተር ጃላሌ ጌታቸው ቢሩ እንደሚሞግቱት የህወሓት የውስጥ ሽኩቻ በክልሉ የስልጣን መዋቅር ላይ ከፍተኛ የኃይል ሚዛን መዛባት ፈጥሯል። በኤክሌድ ዘገባ መሰረት በትግራይ ጊዜያዊ አስተዳደርና በፓርቲው አመራሮች መካከል ያለው ግንኙነት መሻከርና የውስጥ ሽኩቻ ወደ ታችኛው መዋቅር እየወረደ በመሆኑ በክልሉ የተለያዩ አካባቢዎች አዲስ የጸጥታ ስጋትና የፖለቲካ ውጥረት እንዲነግስ ምክንያት ሆኗል። በትግራይ ውስጥ የታየው አዲስ የፖለቲካ አለመረጋጋት ከክልሉ አልፎ ለብልጽግናው አገዛዝ ፈተና መሆኑን ዘገባው አትቷል። ዘገባው በትግራይ የህወሓት እርስ በርስ ትንቅንቅ ውስጥ የፌዴራል ሚና ምን እንደሚመስል ባያሳይም የህወሓቶች አዲሱ የፖለቲካ ማዕበል አደገኛ እንደሆነ ጠቁሟል። አሁን ያለው ሁኔታ ፖለቲካዊ መፍትሄ ካልተበጀለት ክልሉን ወደ ከባድ የትርምስ ምዕራፍ ሊወስደው እንደሚችል ዘገባው ጠቁሟል። በ4 ኪሎ ከባድ የውስጥ ትርምስ ተፈጥሯል። የኦህዴድ ገዢዎች በመፈንቅለ መንግስት ስጋት እየተናጡ ነው። ከዚህ ጋር ተያይዞ የብልጽግናው አለቃ አብይ አህመድ በቤተ መንግስታቸው የግቢ ደህንነቶች ላይ እርምጃ መውሰዳቸው ተሰምተዋል። የብልጽግናው አለቃ አብይ አህመድ የስልጣናቸው ጠባቂ ያደረጓቸው የኦህዴድ ቁልፍ የደህንነትና ወታደራዊ ባለስልጣናት ከስራ ውጭ በማድረግ ላይ መሆናቸው ተሰምተዋል። ነባር ቁልፍ የደህንነትና የጸጥታ አመራሮችን ወደኋላ አድርገው ለእርሳቸው ታማኝ ይሆናሉ ያሏቸውን የደቡብ ተወላጆችን በመተካት የደህንነት መዋቅራቸውን እያጠበቁ መሆናቸውን የሚያመላክት መረጃ ወጥቷል። ጠቅላዩ ከገጠማቸው የመፈንቅለ መንግስት ስጋት ጋር ተያይዞ የኦህዴድ ባለስልጣናት በጥርጣሬ ማየታቸው ቁልፍ የደህንነት መዋቅሮች ላይ የአመራር ለውጥ ማድረግ ላይ ናቸው። የመረጃ አነጋጋሪነት ደግሞ ከፊት ገለል እንዲሉ እየተደረጉ ያሉ የኦህዴድ ሰዎች መሆናቸው ነው ተብሏል። በአዲሱ የደህንነት መዋቅር ምደባ ላይ ተተኪ ከተመደበላቸው መካከል ላለፉት 6 እና 7 ዓመታት በደህንነት መስሪያ ቤቱና በኢንሳ ውስጥ ቁልፍ የአብይ አህመድ ተወካይ በመሆን በየቀኑ ከአብይ ጋር ግንኙነት የነበራቸው አቶ ሲሳይ ቶላ አንዱ ናቸው። እኒህ ሹመኛ በብሔራዊ መረጃና ደህንነት መስሪያ ቤቱ በዋና ምክትል ዳይሬክተርነት ቦታና የሀገር ውስጥ ደህንነት መምሪያውን ሙሉ በሙሉ ጠቅልለው ይመሩት ነበር የሚሉት የመረጃው ምንጮች ሹመኛው በአሁኑ ሰዓት ከዚህ ወሳኝ የኃላፊነት ቦታቸው ገለል መደረጋቸውን ጉዳዩ ከአብይ አህመድ የመፈንቅለ መንግስት ስጋት ጋር የተያያዘ ሊሆን እንደሚችል ነው በመረጃው ምንጮች በኩል የተጠቆመው። በሌላ በኩል የፌዴራል ፖሊስ ዋና አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኃላፊነት ቦታቸው ላይ ቢሆኑም ከፕሮቶኮል ውጪ በወሳኝ ጉዳዮች ላይ ውሳኔዎችን እንዳያሳልፉ መገደባቸውን የመረጃው ምንጮች አክለው ጠቁመዋል። ደመላሽ በአሁኑ ሰዓት ለፕሮቶኮል ሲባል ከፊት ከመሆናቸው በቀር ተቋሙ የሚመራው ከስር ባሉ ሰዎች ነው ያሉት የመረጃው ምንጮች ባለስልጣኑ በአብይ አህመድ ዘንድ እምነት ከማይጣልባቸው የኦህዴድ ቁልፍ ሰዎች አንዱ መሆናቸውን ገዢው ኃይል በውስጡ የተፈጠረውን አለመተማመን ያሳያል ይላሉ። ደመላሽና አቶ ሲሳይ ቶላ በነበራቸው ቁልፍ ቦታ የአብይ አህመድን የትኛውንም አይነት ትዕዛዝ ሲፈጽሙና ሲያስፈጽሙ ቆይተው በሌሎች መተካታቸው ጉዳዩ ከመተካካት የተሻገረ የመፈንቅለ ስጋት መኖሩን ያሳያል የሚሉት ምንጮች ሁለቱ ሹመኞች የሚመሯቸው ተቋም ቁልፍ መሆናቸውን ያስታውሳሉ። በደህንነቱና የጸጥታ ባለስልጣናቱ ላይ ጠቅላይ ሚኒስተሩ ያደረጉት ሽግግር ይፋይ ባይሆንም የቀደመ ኃላፊነታቸውን በሌላ በመተካት ለእርሳቸው ታማኝ ይሆናሉ የተባሉ የደቡብ ተወላጆች እንዲቆጣጠሩት ማድረጋቸው የውስጥ ትርምሱን ከፍ አድርጎታል። አብይ ከኦህዴድ ባለስልጣናት ጀርባ ሰው ያዘጋጁትና የደቡብ ተወላጆችን ወደ ቁልፍ ቦታ በማምጣት ሂደት ላይ ያሉት የመፈንቅለ መንግስት ስጋቱ ከዛው ከውስጣቸው የሚመነጭ በመሆኑ እንደሆነ የመረጃው ምንጮች ይጠቁማሉ። በቤተ መንግስቱ ውስጥ ያለው ስጋትም ጨምሯን የተባለው ከዚህ ጋር ተያይዞ ጠቅላይ ሚኒስተሩ የግቢ ደህንነቶች ከ6 ወር በላይ እንዳይሰሩ የሰጡት ትዕዛዝ አንዳንዴ ጊዜውን ሳይጨርሱ ጭምር እንደሚቀየሩ ይህንንም የመፈንቅለ መንግስት ስጋት ምልክት አድርገው ያቀርቡታል። የአሜሪካ ኤፍ-16 ጄቶች ለግዳጅ ዝግጁነት በድንገት ከመሬት ተነስተዋል። በሌላ በኩል የተኩስ አቁም ስምምነቱ ሊጠናቀቅ 2 ቀናት መቅረቱን ተከትሎ ትራምፕ 2 ቀናት በጣም ወሳኝ ናቸው ሲሉ ተሰምተዋል። የአሜሪካ ኤፍ-16 ጄቶች በድንገት ወደ አየር መምጠቃቸው ከዲፕሎማሲያዊ ንግግሮች በስተጀርባ ያለው አደገኛ ሚስጥር ፍንጭ ሰጥተዋል። ዛሬ ሚያዝያ 9 ቀን የወጣው የአሜሪካ ማዕከላዊ እዝ ይፋዊ መግለጫ እንደሚያመላክተው በመካከለኛው ምስራቅ የሚገኙ የአሜሪካ ኃይሎች ለማንኛውም አይነት ወታደራዊ እርምጃ
ከፍተኛ ዝግጁነት ላይ መሆናቸውን አስታውቀዋል። በተለይም የአሜሪካ አየር ኃይል አካል የሆኑት F-16 የጦር ጀቶች በማዕከላዊ እዙ የኃላፊነት ክትትል ውስጥ የዝግጁነት በረራ አድርገዋል። ይህ እንቅስቃሴ አሜሪካ በቀጠናው ያላትን ወታደራዊ የበላይነት ለማሳየትና ለሚሰነዘርባት ማንኛውም ጥቃት ፈጣን ምላሽ ለመስጠት የታለመ ተብሏል። የአሜሪካ ጦር በመካከለኛው ምስራቅ ካሉት አጋሮቹ ጋር በመሆን ለተለያዩ ወታደራዊ ስምሪቶች ዝግጁ መሆኑን ገልጾ የአየር ኃይሉ የዝግጁነት በረራ የዚህ ትልቅ ስትራቴጂ አካል መሆኑን ጠቁመዋል። ይህ ድንገተኛ እንቅስቃሴ በቀጠናው ከፍተኛ ውጥረት በነገሰበት ወቅት መከሰቱ ጉዳዩን ከቀላል ልምምድ ባለፈ ለትልቅ ወታደራዊ ግጭት ዝግጅት ሊሆን ይችላል የሚል ስጋት እንዲያጭር አድርጓል። ይህ በአሜሪካ አየር ኃይል እየተደረገ ያለው እንቅስቃሴ የነገውን የመካከለኛው ምስራቅ ፖለቲካዊና ወታደራዊ ካርታ ሊቀይር እንደሚችል ተንታኞች እየገለጹ ነው። በአሜሪካ ማዕከላዊ እዝ መግለጫ መሰረት ኃይሎቻቸው በማንኛውም ሰዓትና ቦታ ተልዕኮ ለመፈጸም በከፍተኛ ንቃት ላይ ይገኛሉ። በሌላ በኩል ይህ የአሜሪካ ኃይሎች ዝግጁነት በኢራን በኩልም ተመሳሳይ ወታደራዊ ንቃትን ቀስቅሷል። ቴሄራን ለማንኛውም አይነት የአየር ላይ ጥቃት ምላሽ የሚሰጡ ዘመናዊ የሚሳኤል መከላከያ ስርዓቶቿን ወደ ድንበር አካባቢዎች ማስጠጋቷን የገለጹት ተመራማሪዎች የኢራን ባለስልጣናት ሉዓላዊነታችንን የሚነካ ማንኛውንም እንቅስቃሴ በጽኑ እንመክታለን ሲሉ በጥብቅ አስጠንቅቀዋል። በሌላ በኩል ከ39 ቀናት አውዳሚ ጦርነት በኋላ በ15 ቀናት የተኩስ አቁም ስምምነት የቆመውን የኢራን አሜሪካ እስራኤል ጦርነት በድርድር እንዲቋጭ ለማድረግ በአሁኑ ሰዓት ከፍተኛ ጥረቶች እየተደረጉ ሲሆን ትናንት መግለጫን የሰጡት ፕሬዚዳንት ዶናልድ ትራምፕ መጪዎቹ 2 ቀናት ወሳኝ ናቸው ብለዋል። በዋይት ሀውስ ሰፊ መግለጫ የሰጡት ትራምፕ የተኩስ አቁም ስምምነት ጊዜው ከመጠናቀቁ ቀደም ብለው በሚኖሩት ቀናት ከኢራን ጋር ድርድር የሚኖር መሆኑን አስታውቀዋል። ከኢራን ጋር በሚኖረው ድርድር በርካታ ወሳኝ ጉዳዮች ቢኖሩም ወሳኙ ጉዳይ ኒውክሌር ነው ያሉት ፕሬዚዳንት ዶናልድ ትራምፕ በዚህ ጉዳይ ከኢራን ጋር መግባባት አልቻልንም፣ እውነቴን ነው የምላችሁ የቆመው ጦርነት ይቀጥላል ሲሉ ተናግረዋል። ሁለተኛው ዙር ድርድር በትክክል መቼ ሊጀመር እንደሚችል ቁርጥ ያለ ቀንን ያላስቀመጡት ፕሬዚዳንት ትራምፕ የሳምንቱ መጨረሻ 2 ቀናት ግን ወሳኝነት እንዳላቸው መናገር ፈልጋለሁ ብለዋል። ድርድሩ እንዲካሄድ ከፍተኛ ጥረት እያደረገች ያለችውን ፓኪስታንን ያመሰግኑት ፕሬዚዳንት ዶናልድ ትራምፕ በቀጣይም ከኢራን ጋር በሚኖረን ድርድሩ በስምምነት የሚጠናቀቅ ከሆነ በፊርማው ስነስርዓት ላይ ለመገኘት እኔ ራሴ ወደ ፓኪስታን ኢስላማባድ የማመራ ይሆናል ሲሉም ተናግረዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር